ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ እንዴት ነው? ቆይታ ሁሉ ሰላም ነው አይደለ? እኔ ጋር ሰላም ነው ውዶች። ዛሬ ማለት ነው እውነት በጣም የገረመኝን ነገር ለእናንተ ለመንገር ነው የመጣሁት ውዶችዬ። እና እንዴት ናችሁ ታዲያ እናንተ? በመጀመሪያ እና ምንድነው እሱ የገረመሽ ነገር ብትሉኝ ማለት ነው እኛ ቆይ እስከ መቼ ነው ተመልካች ብቻ ሆነን የምንቀረው? እውነት ተመልካች ብቻ ሆነን እኮ ቀረን ውዶች። ለምንድን ነው ግን አሁን ያው ቪዲዮ ልብስ እየተኮስኩኝ ስለሆነ ነው ቪዲዮ እንትን ብዬ የቀረጽኩት ማለት ነው። እና ለምንድን ነው ቆይ ተመልካች ብቻ ሆነን የቀረ ነው እኛ? ለምንድን ነው እርስ በርስ እኛ ማንደማመረው? እርስ በርስ ለምንድን ነው ሼር ላይ ኮሜንት ማንደራረገው? ለምንድን ነው ቆይ አረብ ሀገር ላይ እየኖርን ለምንድን ነው እርስ በርስ ማንደማመረው? ዋይፋይ አለ፣ እድሜ ለዋይፋይ። የመዳን ቤት በነፃ ነው የምንጠቀመው። እርስ በርስ መደማመር አለብን ውዶችዬ። እንደማመር እላችኋለሁ። እና እስቲ እንደማመር እርስ በርስ። እውነቴን ነው የምላችሁ ማርያምን። እኔ አሁን ዩቲዩብ ከጀመርኩኝ ስላችሁ ከከፈትኩኝ አሁን 3 አመቴ ነው። ግን ምንም በቃ ሰብስክራይብ የለውም፣ ኮመንትም ብዙ የለውም፣ ሼርም። ለምንድን ነው ግን እኛ ኢትዮጵያ ዩቲዩበሮችን እያየን እኮ ነው በአጭር ጊዜ ውስጥ ምን ያህል ትርፋማ እንደሆኑ ማለት ነው። በአጭር ጊዜ ውስጥ አሁን ገና አመት ባልሞላቸው ጊዜ ውስጥ ምን ያህል በቃ እንደሆኑ እያየናቸው ነው። ግን እኛ እስቆይ እርስ በርስ እስቲ እንደማመር። እውነቴን ነው የምላችሁ ማለት ነው ወንዶች፣ እስቲ እንተሳሰብ እርስ በርስ። እኛ እኮ እድሜ ልካችን እኮ አረብ ሀገር ስንሰራ አረብ ሀገር በቃ መኖር የለብንም። ነገ ሀገራችን እንገባለን፣ የራሳችንን ቤት እንይዛለን። ስለዚህ አሁን ደግሞ መበረታታት አለብን፣ እርስ በርስ መደጋገፍ አለብን ውዶች። ምን ይመስላችኋል እናንተን? እኛ እኮ ኢትዮጵያ ያሉ ዩቲዩበሮችን እኮ እኛን እያሳደግናቸው ያለ ነው። ምክንያቱም ቪዲዮአቸውን ከጠዋት እስከ ማታ እያየን በቃ። ግን እኛሳ ለምንድን ነው እርስ በርስ ማንበረታታው? ለኔ ያልገባኝ ነገር ቢኖር ይሄ ነው። ለእናንተም ይሄ ነገር ጥያቄ ሆኖባችኋል ወይስ ለኔ ብቻ ነው? ቆይ ውዶችዬ እስቲ ጋይስ እውነት ሰብስክራይብ አድርጉ በቅንነት ማለት ነው። ከዛ ኮሜንት ላይ ደግሞ አሳውቁኝ። እኔ አድርጌሻለሁ መልሽልኝ ሁላችሁ ንገሩኝ። ሁላችሁንም እኔ ቪዲዮውን እስከ መጨረሻ አይቼ ሼር ላይክ አድርጌ ቪዲዮአችሁን ደግሞ ሰብስክራይብ አድርጌ ስክሪንሾት አንስቼ እልክላችኋለሁ። እና ውዶችዬ እንደማመር ለማለት ያህል ነው። አበረታቱን። ሁላችንም ስደት ላይ ያለ ነው ሁላችንም ማለት ነው። እስቲ በዚህ በኩል ይለፍልን። ስንት አመት ሰራን፣ ስንት አመት ለፋን። ምንም በቃ ምንም ጠብ የሚል ነገር የለም። እስቲ በዚህ በኩል ደግሞ እስቲ ይለፍልን። እስቲ አረፍ እንበል። እስቲ ከማዳም ቤት ወጥተን ደግሞ እኛ ማዳም ሆነን እስቲ እንኖር ሀገራችን ገብተን ማለት ነው። ውዶችዬ ምን ይመስላችኋል? አበረታቱኝ። ሰብስክራይብ እያደረጋችሁ ጋይስ። እውነቴን ነው የምለው እኔ በጣም ደክሞኛል እዚህ አረብ ሀገር ላይ በቃ መስራት ማለት ነው። እስቲ በዩቲዩብ በኩል ይለፍልኝ ውዶችዬ። እና እንደዛ ነው እላችኋለሁ ውዶች። አሁን ልብስ እየተኮስኩኝ ስለሆነ ነው ካሜራውን ወደ ኋላ አድርጌ ማለት ነው ውዶችዬ። መልካም ውሎ ይሁንላችሁ። በቅንነት ሰብስክራይብ እያደረጋችሁ አበረታቱኝ። እኔም አደርጋችኋለሁ ማለት ነው ውዶች። መልካም ውሎ ይሁንላችሁ። ቻው